ከጣሊያን ቢከፋ እንጂ የማይሻል ጠላት ነው። አማራ ብዙ ጠላቶች አሉት ህዝብ ነው። ይህ ህዝብ ሁሌ መሰልጠን አለበት። ይህ ህዝብ ሁሌ ራሱን ማዘጋጀት አለበት። ይህ ህዝብ ሁሌ አንድ ላይ መቆም አለበት። የጠላቶቻችን እሳት ቀለበት ውስጥ ነው ያለነው። እሱ ቀለበት መሰበር አለበት። ይሁን በፍጥነት መሰበር ካለበት መሰልሰልና መሰልጠን አለበት። አባይ ቅድስት አርሴማ አንድነት ገዳም ላይ ድሮን ጥቃት ተፈጽሞ መነኮሳት መሰዋታቸው ተገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት የአባይ ቅድስት አርሴማ ገዳም 7 መነኮሳት በድሮን ህይወታቸውን አጡ። ዛሬ ሐምሌ 15 2018 ዓ.ም አባይ በረሃ ያለችው ቅድስት አርሴማ ገዳም መነኮሳት በጸሎተ ቅዳሴ ላይ ያሉ በደረሰባቸው የአካንቺ ድሮን ድብደባ 7 መነኮሳት ወዲያውኑ ሲያልፉ 10 መነኮሳት በከባድ ሁኔታ ቆስለዋል። በምስራቅ ጎጃም ያሉ የደባይ ጥላት ግን ወረዳ አርሶ አደሮች የከባድ መሳሪያ ጥቃት እንደተፈጸመባቸው ተናገሩ። አርበኛ ባየ ደስታ ባደረሰን የቪዲዮ መረጃ ስራ ላይ ባሉበት በደረሰባቸው የከባድ መሳሪያ አደጋ ጉዳት ማስተናገዳቸውን ገልጸዋል። በአካባቢው ፋኖ አልነበረም ያሉት ተጎጆቹ የብልጽግና አገዛዝ ሆን ብሎ ንጹሃን ላይ ኢላማ ያደረገ የዘር ማጥፋት ወንጀል እየፈጸመ መሆኑን መስክረዋል። እንዴት አደራችሁ? ሰላም ነው? ምንድነው የተፈጠረው? እዚህ ደርሶ በረዶ ጎረደብኝ እንጂ ምኑን አሰብኩት። ጭቃ ለወንስ ተባለ። እሱ ደግሞ ተስራው እንደበረረ መጥቶ እዚህ እንደው ማጥንቱ የማይገኝ ነበር። እንደሌላው ሞቶ ሰው ተቀበረ እስከና ነው። እናንተ አካባቢ ፋኖ ምናምን አለ? እዚህ የለም ምንም የለም። እና ታዲያ እዚህ የተተኮሰው ለምንድን ነው? እኔ ምን አባቴ ነው ቃል እኛ በሚገኘው ከምስራቅ ጎጃም ደባይ ጠላት ወረዳ ልዩ ስሙ ሽሜ ቀበሌ ጉሊት ጎጥ ከተባለው ላይ በዛሬ ስራ የዘር ወቅት ነው፣ የእርሻ ወቅት ነው፣ የእርሻ ሰዓት ነው። ሴቱም ወንዱም አርሶ አደሩም ህፃኑም ወደ ስራው በተሰለፈበት ሰዓት ከጧቱ በ3 ሰዓት አካባቢ ከ2 እስከ 3 ሰዓት ባለው አካባቢ የተጣለውን ትላልቅ መሳሪያ ቁይ ሆኖ እዚህ ላይ የቤት ዘርና የህፃናት እየደነገጡ ከስራቸው እየሞቱ እርሻ ላይ እየወደቀ ሴቶች አዛውንቱ ያርጎች እየሞቱና እየተገደሉ ይገኛሉ። በዚህ አካባቢ ውጊያ የሚባል የለም። ዛሬ በስራ ነው እንጂ ዛሬ ወቅቱ የዘር መቀበሪያ ሰዓት ነው እንጂ ዛሬ ውጊያ እዚህ በእኛ አካባቢ አሁን የምንም የፋኖም የሌላም ጥላት እዚህ የለብንም። ሁሉም ሰላማዊ አርሶ አደር ንጹህ አርሶ አደር ነው ያለ፣ ለስራው ላይ ነው ያለ እንጂ ሌላ ውጊያ የሚባል እዚህ የምንሰማው ነገር የለም። ብቻ ይሄ መሳሪያ ነው መጥቶ እንዲህ ሲደበድብ እንሰማዋለን እንጂ ሌላ ነገር የለም። ያው በባለፈው 28 ነበረ ከ15 ቀን ጀምሮ ከ11 ቀን ጀምሮ እስከ ዛሬ እስከ 15 ድረስ ይሄ መሳሪያ ይተኮሳል፣ ይወረወራል። አንድ ቀለታም ቅዳሜ ዕለት ገበያ መሃል ላይ ጥሎ ህፃንም ደካማም ሞተዋል፣ ቤትም ፈርሷል። በተመሳሳይ ዛሬም እዚያ ደብረ ኢየሱስ ሰፍሬ ጎጥ የሚባለው ላይ እንደዚህው አንድ ሴት ትሞት ቆስላለች። በየቀኑ የሚሞቱ እንስሳቶች ብዙ ነው የሚሞቱ ይባላል። በአይኔ ባላያቸውም በየቦታው ተጣለ ቁጥር ምን ጊዜ ይጣላል። ከዚያ እስከ ዛሬ ይሄ ትልቅ መሳሪያ ቁይ ሆኖ በዚህ እየተወረወረ ብዙ እንስሳቶች ሁላ እየሞቱ ይገኙበታል፣ እየተገደሉ ነው የሚገኙ። ይሄ በዛሬው ዕለት ጧት የዘር መፈጠሪያ ሰዓት ነው። ባቄላ በቃ በተለያዩ ነገሮች የሚቀበርበት ነበረ። በዚህ አጋጣሚ በቤት ሰሞን ላይ ሰው እንኳን ሊዘራና እንኳን ሊጠቅም ለአርሶ ሊበላ ቀርቶ ድንጋጤ ሆኖ በየቤቱና በየእንትኑ ሲያለቅስና ሲላቀስ ነው ሲንጓለል ነው የሚውል። ዛሬ የዘር ወቅት ነበረ። በስራ ወቅት የነበረውን በዚህ ትላልቅ መሳሪያ ሲወርቅ ይሄን ሊዘራ ቀርቶ ሊሰራ ቀርቶ አርፋውን ተቀምጦ ለቀጣይ ወደ ችግርና ወደ ራብ እንደሚያጋጥመን ይመስለኛል እንጂ አሁን እዚህ ምንም በሌለበት ስራ አቁሟል። አሁን ምንም የለም። ስራ ማንሰራበት ይሄ እየተወረወረ ይሄ የሰው ሲሞት፣ ህፃን ሲሞት፣ ደካማ ሲሞት፣ እንስሳት ሲሞት እያየ በዚህ መካከል ላይ ምን አድርገን መስራት እንችላለን? ሰው ምን አድርገን እንሰራለን? ከዚያን ቀን በ5 ቀን ሙሉ ውስጥ
አንዷ ቀን እሁድ ቅዳሜና እሁድ ናት። እሁድ የሰንበት የምናርፍባት ቀን ናት። ያቺ ስራ አንሰራባት። በሌሎች ግን ሙሉ ስራ በአራቱም ቀኖች አንደኛውም ቀን ማለት በሶስቱ ቀኖች ቀጣይም እስከ 16 እስከ 17 የምንሰራበት ቀን ነው። እነዚህ በዚህ ሰሞን ስራዎች ሙሉዎች ስራ ነበሩ። በዚህው ስራ ላይ እንዳንሰራ ተደርጎ በዚህ የሆነ ልቅሶና ሌላ ነገር ስንሆን ይላል። እንደምታየው እዚህ የምታያቸው ሁሉ አሁን ህፃናት፣ አዛውንቶች፣ ደካሞች፣ ባልቴቶች፣ ሴቶች ናቸው ያሉ። እነዚህ ላይ አሁን እኔ እንዲህ አይነት መድፍ እንዲህ አይነት የጠላት እንኳን ቢኖር ለከፋኖ ቢኖር ነው እርግጥ ታገኘ ሊሆን ይችል ነበር። ግን ይሄ እንደምታያቸው ይሄ የምታየው ህፃናትና ጉብል፣ ደካማ፣ አዛውንት፣ አባወራ ናቸው ያሉ። እነዚህ መካከል ላይ እንዴት ሆኖ ለመጨፍጨፍና እንዴት ለመጣል ያስፈልጋል? ይሄን ምንም አይደለም እኮ ጠላት የለበትም እዚህ ቦታ ላይ። እዚህ አካባቢው ላይ የሚኖር እንስሳት ወይም ቤተክርስቲያን፣ ደካሞች፣ አይነ ስውሮች ማለት አሉ በዚህ አካባቢ። ለግሩም ለድንቁ ብታያቸው እዚህ ሁለት በሽተኛ ይዘንድ ያሉ ሶስት ለታምር አይደል እንድታይልን አሁን እነሱ ያሉበት ሰፈር ነው። አንድ ባልና ሚስት አሉ፣ አይነ ስውር አሉ። አንድ እናትና ልጅ አሉ፣ አይነ ስውር አሉ፣ ደካማ። እነዚህን ማን ነው የሚጦራቸው? አገር ነው። አገር ማለት ነው። አገር በተራ እየሰራ አገር ለዕለት ለምሳሌ እንጀራ ለውሃ እያለ እኒህን እንድታውልን እንፈልጋለን። እዚያው ናቸው፣ እዚህ በግልባጭ ናቸው። እዚያው ነው ያለው። እዚያው አሁን ተዚህ ነው እዚያው እነዚህ ነው አሁን ማምጣት እንችላለን። እና ይሄ ባለበት እንዲህ አይነት ነገር እየተደረገ እኒህ እኮ የሰው እጅ አይተውትን የሚያድሩ ውሃ ተቀርቶላቸው እንጀራ ተበስሎላቸው ወጥ ተሰርቶላቸው ነው የሚበሉ። እነዚህ መካከል ላይ ይሄ ነገር ላይ ወደቀ። እኛ ለህዝቡ ያው እንትንኛ አዘን ብቻ ነው የሚጠበቅብን፣ አዘን ብቻ አልፋችሁ ከጥንቃቄ ጋር ጥንቃቄ ጭምር በተሞላበት አልፋችሁ እየተበታተናችሁ የአንድ ሰው ቤተሰብ እንኳን ከሚጠፋ ዘሩ ከሚጠፋ እዚያም ይሆናችሁ ዛሬ እየሞተም ቢሆን እየተደናንም ቢሆን እባካችሁ እርሻችሁን ዝሩ፣ ስራችሁን አታቋርጡ እያለ ነው የምንናገረው እኛ። እና ግን ሰው ሊተገብርልን አልቻለም። ምንም ሊተገብርልን አልቻለም። ሰው በቃ ድንጋጤ ላይ ነው ያለ። ዛሬ እንደምታየው ህፃኑ ለመነው ዛሬ በሚሰራበት ሰዓት እዚህ በድንጋጫውን የምታያቸው ነው። አልቅሰው አረው ተክዘው ታገኛቸዋለህ። ይኸው እዚያ ሴቶች ደካሞ የሚያለቅሱ እንታያለ እዚህ። እነዚያንም መህደማያት ትችልልናል። እሺ፣ አመሰግናለሁ።